ሰላም እንዴት ናችሁ? ውድ የፎርቲቲዩብ ቤተሰቦች አላችሁልኝ ወይ? ዛሬ ደግሞ ከአንድ በጣም ሞዶ ጓደኛዬ ጋር ነኝ። አዶኒያስ ይባላል። ከአዶኒያስ ጋር ዛሬ አዳማን ቱር ለማድረግ አስበናል። አሁን ያለነው ገላዲዮስ ትምህርት ቤት ነው። ሰላም የፎርቲቲዩብ ቤተሰቦች፣ ዛሬ አዳማን ቱር እናደርጋለን። እንግዲህ የተለያዩ ታሪካዊና የሚታዩ ቦታዎችን የሄደን እንቀርጻለን፣ እናንተ እናስተላልፋለን። በጣም አስደናቂ የሆነ ውበት አላት አዳማ። ብዙ አይነት ያልተነገሩ ቦታዎችን እንሄዳለን። አብራችሁ ነው። ቴክኒክና ሙያ ተማሪዎች የሚወጡበት ትምህርት ቤት ነው። በዛውም እንደምታውቁት በጣም ጥንታዊ የሆነ ነው። እኔ በግሌ በጣም ብዙ የሙያ አሁን ሀገራችን የምትፈልገው የተማረ ሙያ ሰራተኛ ላይ ከፍተኛ አስተዋጽኦ የሚያደርግ ድርጅት ነው። ይህ ትምህርት ቤት እንግዲህ ለረጅም ጊዜ ሃይ ስኩል ሆኖ አገልግሏል። በጣም የብዙ ሰዎችን ትዝታ የሚቀሰቅስ ትምህርት ቤት ነው። በጣም ተወዳጅ የነበረ ትምህርት ቤት ነው። ናዝሬት ስትነሳ እንግዲህ አጼ ገላውዲዮስ ትምህርት ቤት ያልተማረ ያለ አይመስለኝም። ግን ከዛ በኋላ ቴክኒክና ሙያ ሆኗል። አሁን ላይ ቴክኒክና ሙያ ሆኖ በመስራት ይገኛል። እንደምታዩት በጣም ያረጀ ይመስላል፣ ግን ጥንካሬውን እንደጠበቀ ያለ አሁንም አገልግሎት እየሰጠ ያለ ህንጻ ነው። በጣም እዚህ በመምጣታችን ደስ ብሎናል። አጼ ገላውዲዮስ የተማራችሁ እንግዲህ ሰብስክራይብ አድርጉን። ስልጠና በሚመለከት ምክትል ኃላፊ ነኝ ማለት ነው። እንግዲህ ይህ ትምህርት ቤት በጣም እድሜ ጠገብ የሚባል ትምህርት ቤት ነው። መጀመሪያ አንደኛ ደረጃ ትምህርት ቤት ነው። የተቋቋመውም በ1939 እንደ ኢትዮጵያ አቆጣጠር ናዝሬት ትምህርት ቤት በሚል ስያሜ ነው የተመሰረተው። በዛም አንድ ዓመት በዚህ ስም ካገለገለ በኋላ ገላዲዮስ አንደኛ ደረጃ ትምህርት ቤት በሚል ዳግም ሌላ ስያሜ እንዲሰጠው ተደረገ። ይህ ማለት ገላዲዮስ የአፄ ኃይለ ሥላሴ ልጅ ነው የሚባለው፣ በዛ እንዲሰየም ተደረገ። ከዛ ቆይታ በኋላ በ1955 ደግሞ ኮምፓራንሲቭ ስኩል የሚባል ሁለተኛ ደረጃ ትምህርት ቤት በሚል ነው ስያሜ ያገኘው። ያኔ ገላዲዮስ ሴኮንደሪ ስኩል ኦር ሃይ ስኩል በሚል ኮምፕሬሄንሲቭ ነው። እንደ ኢትዮጵያ የተወሰኑት ናቸው። እያንዳንዱ በዛን ጊዜ አጠራር አውራጃ የሚባል በአውራጃ ደረጃ ከተመሰረቱት ትምህርት ቤቶች ውስጥ አንዱ ነው። ከዛ በመቀጠል ኮምፕሬሄንሲቭ ከሆነ በኋላ ወደ መንግስት ባለው እይታ መሰረት በ1976 ደግሞ ያ ኮምፕሬሄንሲቭ ስኩልነቱ ወደ ቮኬሽናል ስኩል ፕላስ ወደ ቀለም ትምህርት ቤት ሁለቱንም ጎን ለጎን የሚሰጥ ስፔሻሊ ልዩ የሚያደርገው በ1976 የተከፈተው ቮኬሽናል ስኩል ወይ ደግሞ የቴክኒክና ሙያ ትምህርትና ስልጠና የተግባሬድ አዲስ አበባ ያለው የተግባሬድ ሁለተኛ ብራንች ሆኖ እንዲያገኝ። ይሄ ማለት በሀገሪቷ በሴከንድ ጄኔሬሽን ኦፍ ቲቤት ኮሌጅ ወይም ሁለተኛ ጄኔሬሽን ተብሎ የሚታወቀው የቴክኒክና ሙያን ከጀመሩት ተቋማት ውስጥ አንዱ ነው ማለት ነው። ከአዲስ አበባ ተግባሬድ ጅማ ያለው ግብርና ኮሌጅ፣ አምቦ ያለው ግብርና ኮሌጅ ከነሱ ቀጥለው በሁለተኛ ደረጃ ኢትዮጵያ ውስጥ ሙያን በማሰልጠን አዱ ብሎ የጀመረው ኮሌጅ ነው። ያኔ እንግዲህ ሐዋስ ተግባሬድ የሚባለው 1976 ሐዋስ ተግባሬድ የሚታወቀው ዘንድ እንዲህ ያለ እስከ
አዲሱ የኢትዮጵያ ትምህርት ፖሊሲና ስትራቴጂ እስከሚቀየር ድረስ በዚህ ስያሜ ሲሄድ ነበር። ገላዲዮስ አጠቃላይ ሁለተኛ ደረጃ ትምህርት ቤት በሚል ቮኬሽናል ስኩሉም እንደ ኮምፕሬሄንሲቭ ባለው ስርዓት አብሮ ነበር። ከዛ በ1994 የትምህርት ፖሊሲ ወይም የስልጠና ፖሊሲ ስርዓት ሲለወጥ ይሄም ወደ ተቋም ደግሞ ተቀየረ። አንዱ ዘርፍ ተቋም የሚል የቴክኒክና ሙያ ተቋም በሚል ስያሜ የአዳማ ቴክኒክና ሙያ ተቋም ተብሎ ስያሜ ያገኘ። እዚህ ያለ የቀለም ትምህርት ቤት ደግሞ ገላዲዮስን ወደ ሐዋስ የሚል ስያሜ ቀየሩትና እዚህ ጎን ለጎን ሲሰጡ ነበር። ከዛ በኋላ የሙያ ዘርፉ በጣም እየሰፋ ሲመጣ በከተማ አስተዳደሩ ውሳኔ መሰረት ይሄ ራሱን ችሎ ኮሌጅ እንዲሆን የቀለም ትምህርቱ ደግሞ ሌላ ቦታ ግንባታ ተሰርቶ እንዲወጣ ተደረገ። ስለዚህ ከ2002 ጀምሮ ከ2000 ስፔሻሊ 2000 ወደ አዲሱ የትምህርት አሰለጣጠን ስርዓት የገባንበት ሁኔታ ስለነበር ስፔሻሊ ቲቬትን በሚመለከት ሙያን በሚመለከት ያኔ ሐዋስ የሚባለው ሁለተኛ ደረጃ ትምህርት ቤት ወደ ሌላ ቦታ ዛሬ ተደረገ። ግንባታ ተሰርቶለት ይሄኛው ግቢ በቴክኒክና ሙያ ስያሜ ስር ተጠቃሎ እንዲሰራ ነው። ስለዚህ አሁን ላይ ምን አይነት ስያሜ አግኝቷል? ከ2007 ወዲህ ፖሊቴክኒክ በሚል ይሄ ሲባል እንግዲህ 2000 ላይም ሌላ ስያሜ አግኝቶ ነበር። አዳማ ኮሌጅ በሚል ወደ ኮሌጅ ነው ያደገው። ከዛ በኋላ በመቀጠል 2007 ላይ አዲስ ሪፎርም አሁንም ሲሰራ አዳማ ፖሊቴክኒክ ኮሌጅ በሚል ስያሜ አግኝተው ዛሬ ላይ 74ኛ ዓመቱ ጨርሶ ወደ 75ኛ በጣም ረጅም ጊዜ ያለው ትምህርት ቤት ነው የሚል እንትን ያለው። በዛሬ ላይ የነበረው የተማሪ ብዛት በጣም በብዙ ሺዎች 4,000 በላይ ተማሪ ይቀበላል። 2 ካምፓሶች አሉት ዋና ወደ 163 ቋሚ መምህራን አሉ። ሳተላይት ዲግሪ የሚሰጡ ወደ 18 መምህራን አሉ። እንግዲህ ዓለም ላይ ማለት አዳማ ፖሊቴክኒክ አሁን የድሮ ገላዲዮስ ትምህርት ቤት አዳማ ፖሊቴክኒክ ብሎ ዌብሳይት አለው። ዩቲዩብ ላይም አለ አዳማ ፖሊ ላይ፣ ፌስቡክ ላይ አዳማ ፖሊቴክኒክ ላይ። ስለዚህ የትም አለን ማለት ነው። ወጣቶችን ከማብቃት አንጻር የሚሰሩ ልጆችን ከመፍጠር አንጻር እንግዲህ ወደ 40 ዓመት ከ1976 እስከ ዛሬ ያለው ጊዜ ሲቆጠር ከ40 ዓመት በላይ በሙያ ይሄ ማለት እዚህ የሰለጠኑት ስፔሻል ኢትዮጵያ ውስጥ የትኛም ኮሪደር አሉ። በዛ ልክም ዓለም ላይ ነው በየዓመቱ እየመጡ ስፔሻሊ በወር አንዴ ቫኬሽን የሚመጡ ውጭ የሚኖሩ እዚህ የተማሩ የድሮ የገላዲዮስ ተማሪዎች የሚመጡ እዚህ ያደርጉታል። እንግዲህ አለው የሚባለው ነው የጀመረው በምክክል ቀጥሎ አቶ ጣሶ በጣም የቆየ ነበር። አንድ ዓመት የሰራው ደግሞ ፍቃዱ የሚባለው በጥሎ ያለ ነው። ከ2009 እስከ 2013 አጋማሽ ላይ አቶ ለሚ የሚባሉት ናቸው። እንግዲህ ከዛ ጀምሮ ነው ያለው ማለት ነው። መጨረሻ ቪዲዮ እንደወደዳችሁት ተስፋ አደርጋለሁ። አብራችሁኝ ስለነበራችሁ ቆይታ እጅግ አድርጌ አመሰግናችኋለሁ። አዲስ ቤተሰብ ለመሆን ሁልጊዜም የሰራሁት ቪዲዮ እንዲደርሳችሁ ሰብስክራይብ የሚለውን በተን ተጫኑ። ሁልጊዜ የደውል በተን በመጫን አዳዲስ ቪዲዮ እንዲደርሳችሁ ይሁን። ወዳችኋለሁ። ፎርቲ ነኝ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ። ባይ